ለምን እኔ በቃ አየውታ እንዴ ከቤቱ ትውጣ እስከምትል ድረስ ስለዚህ አስፈልግም በቃ ዛሬ ወጥቼ ተመልካለሁ በስማ ነው ምን ሆነሽ ነው? ታውት እስቲ በእናትህ እነዚህ ሰዎች ግን ጤነኛ ናቸው? ኧረ በስመ አብ በላንተ ምን ማለት ምን ለማለት ፈልገህ ነው? ነገር ማውራት የለብንም። ስለዚህ ግልጹን ተናገር እንጂ ምንድነው እሱ? ማን ደበደበሽ? ያስደበደበች እኮ ግን ሰላም ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ዛሬ እንግዲህ ያለሁት የነ ሳሚ ህንጻ ላይ ነው። የነ ሳሚ ማለትም ነገ የሚኖርበት ህንጻ ላይ ማለት ነው። ሰሞኑንም ከኛ ጉዳይ ጋራ ስትጨናነቅ ከልጁ ጋራ ተቆራርጠው ቀሩ መሰለኝ። ሳሚን ቤት እየመጣ አይደለም፣ ጓደኞቹ ጋር ነው እያደረ ያለው እና እንደዚህ ደግሞ እናትና ልጅ ተቆራርጠው መቅረት እንደሌለባቸው ስለተሰማኝ የኔን ጉዳይ ሳሳድድ የኔን ጉዳይ አጨናንቆኝ ያው ተወት አድርጊያቸው ነበረ። አሁን ግን ዛሬ ግን ቢያንስ ይህንን ጉዳይ ደግሞ ልጨርስ ብዬ ነው ወደዚህ የመጣሁት። ምንድነው እሱ ስላለችበት ሁኔታ እኔ አላቅም። ገኒ ቤት ውስጥ ስለሱ ስለ ሳሚ ምናምን እጠይቃታለሁ፣ ለማናገር እሞክራለሁ ማለት ነው። ከልጅቷ ጋርስ እንዴት ሆኑ፣ ሳሚስ ራሱ እንዴት ሆኑ አይቼው ስለማላቅ ማለት ነው። እሱን ጭራሽ አይቼው አላቅም እና ምንድነው እሱ እየሆነ ያለው የሚለውን ነገር ግራ ስለገባኝ ጀስት ለማየት ነው የመጣሁት ማለት ነው። ከልጅቷ ጋርም እንደዚህ ተቆራርጠው መቅረት ያለባቸው አይመስለኝም። ተነጋግረው ነገሮችን መፍታት ነው ያለባቸው። እንግዲህ ያው ዘር ከተፈጠረ ልጅ ከተፈጠረ እንግዲህ ከተረገዘ ዝም ብለን እንደ ቀልድ ልንተዋ እንችልም ማለት ትንሽ ነገሮችን ጠበቅ የሚያደርገው ጉዳይ ማርገዟ ነው ማለት ነው። እና ስለዚህ ይህንን ነገር ችለን እንትን ማለት ስለማንችል ዝም ማለት ስለማልችል ገኒም በዚህ ጉዳይ ላወራትም ጭምር ነው የመጣሁት እና ስላሉበት ሁኔታ እሷ ምናልባት ከኔ የተሻለ የምታውቅ ከሆነ ለመጠየቅ ነው። እሺ ካሉኝ ደግሞ ያው እነሱንም ጠርቼ ለማስታረቅና ሰላም እንዲፈጠር ለማድረግ ነው የመጣሁት ቤተሰቦቻችን። ስለዚህ እንግባና እስቲ ገኒ እንደምመጣም አልነገርኳትም እኔ። ስለዚህ ጉዳይ ዝም ብዬ ላወራት ብቻ ስለፈለግኩኝ ነው የመጣሁትና መቼ እንደተገናኙ ከሳሚ ጋር ለመጨረሻ ጊዜ ከዛ ወዲህ ተገናኝተዋል ወይስ እንደዛው ተሰዳድበው እንዳስወጣችው ነው የሚለው ነገር ግራ ገብቶኛል። ድመቷ ላይ ራሱ ተዘግቶባታል። ሰው አለ? ድመቷን ዘግተሽባት ነው እንዴ? እንዴት ነሽ? ሰላም ነው? እንዴት ነሽ? ሁሉ ሰላም? እንዴት ነሽ? አለን። ቁጭ በይ እስቲ። ሰላም ነው? ሌላም ድመት መጥቶ ነው? አንዱም ገባ ዝም ብሎ ደረሰ ከፍተ ቀዶ። አይ እኔ ሳሚም ከሌለ እኮ ይደብራቸዋል መሰለኝ ድመቶቹም ራሱ እና በተረፈ ሰላም ነው? አለን። አይ እኔማ ያው አንቺም የኛ ጉዳይ ላይ እንትን ስትይ እኔም ደግሞ ያው እንደ መርሳትም አልኩ ረሳሁት። የነ ሳሚን ጉዳይ ላውራሽ ነበር የመጣሁት። አይ እንዴት ሆነ ማለት ከዛ ወዲያ አውርታችኋል የተደዋውላችኋል ወይስ እንደዛው እንዳስወጣሽው ወደ ቤት አልተመለሰም የሚለውን ነገር እንትን ለማለትና እስቲ አንቺ የሚሰማሽን ነገር ንገሪኝና መቼም እናትና ልጅ ናችሁ ተቆራርጣችሁ አትቀሩ። እሱን ላውራሽ ብዬ እኮ ነው የመጣሁት። እኔ ምንም ከዛም በኋላ የተደዋወለው ነገርም የለም። የቱ ጋር እንዳሉ አላውቅም። አልደወለችልሽም? ለነገሩ እሷ እንዴት ትደውላለች? ያው ትንሽ ባልጋለች፣ አነጋገሯም ደስ አይል። አልደወለችልኝም። እኔ እንድደውልልኝም አልፈልግም። ግን ያው እንደዚህ ከሆነ እርግዝና ከተፈጠረ ዝም ብለን ልንተው የምንችለው ጉዳይ አይደለም እንደኔ ሀሳብ ማለት ነው። እና እኔ እኮ መሽተው ሀሳብ እኔ ያው ሁኝ ስላልኳት አይደል እንዴ ከቤት ትውጣ ማለት ይደስ። አሁንማ ለተናገረችው ንግግር እኮ ጭራሽም አያስፈልግም እኮ አንቺ እንደ እንትን መያዝ ምናምን እሷን መለማመጥም ማውራትም ምናምን አያስፈልግም። እርግጠኛ ነኝ የምነግርሽ ነገር ግን የተፈጠረው ነገር ነው። አሁን የእርግዝና ጉዳይ ምናምን ተፈጥሯል።
እና እንዴት ነው ስልንተው ምንችለን ቀለል አድርገን መተው አንችልም ነው እያልኩሽ ያለሁት ገብቶሻል። ስለዚህ እኔ ዛሬ መጣሁት ያው ዛሬ መጣሁበት ምክንያት እንትን እንድትሉ ነው ማለት ሰላም እንድትፈጥሩና ለሳሚም ደውዬለት ልጥራው ብዬ ነው የመጣሁት። እኔ ካሁን በኋላ ስለ ሳሚ እንኳን ምንም የምታወራኝ ነገር የለም። ሳሚ ለምን በቃ እኔ አልፈልግም ካሁን በኋላ እሱ ልጅ አይደለም። ለምን ለአንድ ሴት ላላመነ የሱ ይሁን የሱ አይሁን ለማይታወቅ እኮ ነው ከቤት ውጭ ያሉኝ አይደል እንዴ? ስለዚህ ምንም የሚያስፈልግ ነገር የለም። መቼም አንድ አባባል አለ ጣት ገማ ተብሎ ተቆርጦ አይጣልም ይባላልና እኔ ለሱ ብዬ እኮ ብዙ ለፍቻለሁ። ለሱ ብዬ በየሰው ሀገር ላይ ዞሬ ለዚህ አድርሻለሁ። ገብቶኛል፣ ይገባኛል። ማንኛውም እናት ከምትከፍለው መስዋዕትነት በላይ ከፍለሽለት እዚህ ቦታ አድርሰሻል። እሱ የተገኘበት ቦታ አንቺ የምትጠብቂው ቦታ አልነበረም አውቃለሁ። አሁን ያለበት ሁኔታ አንቺ የምትጠብቂውና አንቺ እንዲደርስልሽ የምታስቢው ቦታ ላይ እንዳልሆነ እኮ ይገባኛል። ግን ደግሞ ይሄንን ልጅ እያባባስን እየተናገር ነው መጥፎ ነገር እየፈጠርንበት ጭራሽ ማራቅ ነው ያለብን ወይስ ደግሞ ይዘን ማናገር ነው ያለብን እያልኩ ነው የተሰማኝ። ስለሳሚም ሆነ ስለሷም በቃ እኔ ብቸኝነት ይሻለኛል እንደዚህ በቃ ማንንም ለምን እኔ በቃ አየውታ እንዴ ከቤቱ ትውጣ እስከምትል ድረስ ስለዚህ አስፈልግም በቃ አይ ግን እነሱ ይሞክሩ እስቲ እንትን እንበልበት እና እናውራበት። እኔ ልጥራውና አሁን ምንም መጥራት አያስፈልግም። ደውዬ ልጥራውና ከዛ በኋላ የሚመጣ ከሆነ ይመጣል። ስልክም ራሱ ካነሳልኝ ማለት ነው። ሲጀመር ባለፈው ያው እኔም ስለተናገርኩት መሰለኝ በጣም ነው የተናደደው ራሱ። ምንም አያስፈልጉም እኮ አንተ ዝም ብለህ ተለፋለህ እንጂ ምንም። ኧረ ቆይ ልደውልለትና ቆይ እስቲ እየጠራ ነው። አንተ ዝም ብለህ ነው ሳሚ የምንለፋው የራስህ ጉዳይ እዛ ተተከደሙ ከኔ ጋር ግድ ነው። አንቺም ከኛ ጋር እየለፋሽ ደግሞ እዛ ጋር ደግሞ እዚህ ጋር ከልጅ ጋር ተለያይቶ ባዶ ቤት ውስጥ መቆየቱ ቆቋነ ዘጋው። አይ መልሼ ልደውልበት ከተነሳ በኋላ ዘጋው። ሳያቀርቱን የኔ መሆኑን ሲያቅም እንጂ ዝም ብለህ ነው የምንለፋው። ለምን ልጅቷ ባለጌ ነገር ናት። ጭራሽ ከሰው እናት የላትም። አይ እሷ የእሷን ብልግና እንቶ ገኒ በቃ አስፈልግም እንቶ እናቴ ናት ብሎ እንኳን እንዴት እንዳሳደገ ታውቃለህ። እንትን አይልም እንዴ ጥጋቡ እኮ ስልክም አያነሳም ሲጀምር። የራሱ ጉዳይ ነው። ምንም የሚያስፈልግ ነገር የለም። ይሞክር እስቲ። ቆይ እየጠራ ሄሎ እሳ ኧረ ተረጋጋ በእናትህ ወደ ቤት ለምን ምን ማለት ነው እኮ? እሺ ና ችግር የለም ና። እሺ ልጅቷን ግን ይዛባት መጣ ጥሩ ነው፣ እዚህ ጸብ እንዳይፈጠር። እሺ እሺ እያለ ያለው እኮ እየመጣሁላችሁ ነው ምናምን ይላል። ይዝታል፣ ምን እንደሚዝት አላውቅም። ግን ጤነኛ ነው። ጤነኛ እኮ አይመስለኝ። እኔ ሳሚ እንደዚህ መሆን እውነት አይደለም። እኔ ቤተሰብ ሁሉ ነው የተገረመ። ለምን የት ደርሳል የተባለ ልጅ በእንደዚህ አይነት መንገድ እንዲህ መሆን ያሳዝናል። እኔ ጨዋ ነው ልጄ ብዬ ለማንም እንድስል ገና ተመልሶ ውጭ ከቤት እስቲ ለማንኛውም ይምጣ። ልጅቷን ይዞም ቢመጣ ራሱ ይዟትም ቢመጣ ራሱ ገኒ ተረጋጊ። አንቺ ዝም ብለሽ ከእነሱ ህፃን ከሆነ አንቺ ደግሞ እንደ ትልቅ ሰው ማሰብ ነው። ከእሷ ጋር መደባደቡ እንትን ማለቱ ማያስፈላጊ ነገር እኮ የለም ከቤት ውጭ በማለቷ ነው እንጂ እኔ እንደውም በቃ ይሁን ብዬ እኔ እኮ አላመንኩም። የእሱ ልጅ ይሁን የማን ልጅ ይሁን እዚህ እኮ የምናውቀው እሱማ አይታወቅም። ገና እሱ የምናጣራ ነገር ነው። ግን ይሁን ብዬ ተቀበልኩ አይደል እንዴ? እንዴት ማን ነው
ቆይስ አቤት ምንድን ነው እሱ? ቆይ ተረጋጋ እንጂ። እንዴት ነው በር የምታንኳኩት? በር እንዴት ነው የምታንኳኩት? ዛሬ ወድቄ ስራ አስወጣችሁ። በስመ አብ ምን ሆነ ነው? እያያት በምን እንደመጡ ደግሞ ምን አውቃለሁ። ሳሚ አትንከው። ምን ሆነሽ ነው? ተዋት እስቲ በእናትህ ሳሚ ቁጭ በል አንተ። ዝም ብለህ እኮ ነው ከነዚህ ጋር አንተ ሰው ምን ሆነ ነው? እኛ እሺ ቤታችሁ ከቤታችሁ አባረራችሁ ነው ወጣን። አሁን ደግሞ ምንኛ ነው እንደዚህ ማለት ቁጭ በል ሳሚ አንተ ተዋቸው ነው። ምን ሆና ነው እያልኩኝ እኮ ነው። ለምን ደስ ሌላ ዘዴ ደግሞ አስበው ቁጭ በይ ነገን ቁጭ በል አንተ። ችግር የለውም እዚህ ጋር አቀምጣለሁ። ተነስ ምን ሆናችሁ ነው? ምን ፈልጋችሁ ነው? ምንድን ነው እሱ? እኛ እኮ አሁን እኮ ስለ እንትን እያወራኝ ነበር። እንዴት አድርጋችሁ ተስማምታችሁ ወደፊት በስነ ስርዓት መኖር ካለባችሁ እንደምትኖሩ እያወራኝ ነበር። ምን ኖር ነው እንደዚህ እየተሰባበረች? ምንድን ነው እኛ እኮ በቃ መብላት አይደለም ግን ጭራሽ ደግሞ ተሰብራ እንዴት ነው የምንኖረው እኮ? ምን ሆና ነው? ምን ስታረጉ ወድቃ ነው? ምንድን ነው እሱ የነካሽ? ስራ ቦታ ነው? ምንም ነገሮችን አትሸፋፍኑ ሁለታችሁም ብትሆኑ። ምንድን ነው እሱ? የምን ነገር ነው የምንሸፋፍነው? እኛ ምን ነገር የምንሸፋፍነው ነገር አለ? እኔ እኮ ድንገት ነው የመጣው። ሲጀመር የደወልኩልም ዛሬ ምናልባት ሰላም ከፈጠራችሁ ወደ ቤት የምትመለስ ከሆነ ብዬ ነው። እሷን ስጠይቃት አላወራንምም አልተደዋወልንምም ስትለኝ ጊዜ እንዴት ነው እንደዚህ ሰላም የሚፈጠር ማለት? በቃ ቤት አትግባልሽን አይደለ? እኔ እኮ ምን ሆና ነው እያልኩ ያለሁት። ምን ሆና ነው እኮ? ምን ሆነሽ ነው? ለምን አትናገሪ? እንዳላወቀ ለምን ትሆናላችሁ? ምንድን ነው እሱ? እነዚህ ሰዎች ግን ጤነኛ ናቸው እንዴ? የሆነማ ነገር አለ። ከእናንተ ጋር ነው እንዴ? ሌላ ነገር ከሆነ ሌላ ችግር ካለባችሁ መናገር ነው አንደኛ ነገር። ማታውቁት ላለች ከእናንተ ጋር ነው ማድረው ነው። ምንድን ነው እሱ እኮ? መሰበሯን እኛ በምን እናውቃለን? እኛ ጋር ነው እኔ ይቅርታ አድርጊልኝና እናቴ ነሽ አከብርሻለሁ፣ ግን እንደዚህ ታደርጋለች ብዬ አስቤ። ኧረ በስመ አብ በል አንተ። ምን ማለት ምን ለማለት ፈልገህ? ነገር ማውራት የለብንም። ስለዚህ ግልጹን ተናገሪ አንቺ። ምንድን ነው እሱ? በቃ ያየሽውን ነገር ተናገሪ። ያየሽው እናንተን አየሁ። ምንድን ነው እሱ የምታየው? ምንድን ነው እያየሻለሽ? ምንድን ነው የማየው እኮ እጇ ምን እንደሆነች እኔ በቃ ህይወት እንዳይኖረኝ ነው እንደ አንቺ የፈለግሽው። እኔ ስለ እጇ ምን አገባኝ? ታሽጋ መጣች ምን እንደሆነ እኮ ምን ሆና ነው? ምንድን ነው ታውቂያለሽ? ተናገሪ። ሳሚ ስላለ ነው ተናገሪ። አይደለም እኔ ስላለ ምናምን አይደለም። ምን ሆና እንደሆነ እሷ ጠንቋይ አትቀልብም። ጠንቋይ አትቀልብም። ቆለና አይደለ አስፈልግ። አንተ የምታደርገውን ነገር አታውቅም። ከእናንተ ጋር ነኝ። ለምን ከፎታ እናገር? ከኛ ጋርማ ከኛ ጋር አይደለሽም፣ ግን ትከታተናለሽ። በቃ እኔ ምን ለምን ከቤትሽ አስወጣሽን አይደል እንዴ? በቃ እኛ ከቤትሽ ወጣን፣ ከህይወትሽ አንተ መንግስት ነው። ግን በቃ ባለቤቴን አትንኪ። ባለቤቴ ድንቅም ድንቄም ባለቤት ተረጋግተህ ቁጭ በል። በቃ እኔ እኮ ህፃን ልጅ አይደለሁም ሳሚ። ከቤቷ አስወጣችኝ አይደል እንዴ? እኮ በራሳችሁ እኮ ነው አነጋገራችሁ ደስ ስለማይል እኮ ነው ያዘው። የዛኔ ምን ስትይ ነበር? በቃ ልጁን አሳድጋለሁ እንዴት ልጅቷ እንደዚህ ታደርጊያታለሽ? ማለት እንዴት የልጄን እናት እንደዚህ ታደርጊያለሽ? ኧረ ጦሴን ይዛችሁ ሄዱ። ደግሞ በዚህ መጣችሁ። ምን ማለት ነው ጦሴን? ምን ያስደበደበች አልገባኝም። እሷ ነች አስደብዳቢ? እሷ ገነት ናት። አንቺ ማን የደበደበሽ? እሷ ለምን አትናገር? አፏነ እንደ አንተ አፏነ ተናገሪ። ማን ያስደበደበሽ? ለምን አትናገሪ? ማን ያስደበደበሽ? ቤት ውስጥ ታንገበግብኝ እንደዚህ ማውሪ። በቃ አንተ ዝም በል። እኔ እናንተ ጨርሰናል። ምንም የጨረስነው ነገር የለም። ከአሁን በኋላ ከእኔ ምንም የለም። አንተ እቺን እያማታን ተናገሪ። ከሌላ ሰው ጋር ጸብ የለሽም ማለት ከገኒ ጋር ጸብ አለሽ ማለት ነው እንዴ?
እኔ ነኝ ያስቀጠቀጥኩት? አንቺ ነሽ ገኒ በቃ መኝ እንዴ ሲጀመር ተደብድባ ነች። ለሷ አንሼ ነው እኔ ብመታት ለሷ አንሼ ነው። ቆይ ተደብድባ ነው ወይ ሲጀመር? ተደብድባ ነው። እንዴት እርጉዝ ማን የደበደበሽ? እሷ ከማንም ጋር ቆይ ዝም በል እስቲ ቆይ ገኒ ዝም በል። ማን የደበደበሽ? እኔ በምን አውቃለሁ? እና ማንም የደበደባትና እኮ አታውቂም። ማን ነው? አንቺ እኮ ያስደበደበሽን ሰው ታውቂያለሽ አይደል? ሰዎች ናቸው መተው የደበደቡኝ። ግን አትፍሪ በቃ ተናገሪ። ምንም ይመጣ ነገር ምን እንዴት ተባብለን እንገባለን ብላችሁ ከሆነ ተሳስታችኋል። ግን በቃ ከህይወታችን ወጡ። እኛ ቤታችን ማለት እኛ እኮ ወጣን። ማን አለ ካሁን እና እንዴ የልጄ እናት የልጄ እናት ኧረ በእናትህ አንተ ተረጋጋ። እንደዚህ አይነት ንግግር አትናገር። እናት እንዴት ነው የምትደበድባት? እሷ ራሷ የደበደባትን አታውቅም ወይ? ማን የደበደበሽ? እኮ ያስደበደበችኝ እኮ ገኒ ነች። አይተሻል? ባይነ በምን አወቅሽ? እዚህ ነበር እንደውም መድገም አይተሻል? ድገሚያት። እግዚአብሔር አትጨማለቂ። ባለፈው እንደፈለግሽ መተሽ እዚህ ጋር ተንዘርጥተሽ አፍሽን ከፍተሽ ሄድሽ፣ ዝም አልሽ። ከዛ በኋላ አሁን ደግሞ እሷ አክብራ እንደ እናት ቤት በር ስለከፈተችልሽ ነው ድጋሚ እሷ ነች ያስደበደበች ምናምን ትዩ አስፈልጉም እነዚህ ደግሞ እኔ አንቺ መምታት ብፈልግ እዚህ አልመታሽም እንዴ? አሁን ደግሞ በሰው እሷን መምታት በሰው እኔ አንቺ ሰው ማስመታሽ ሲጀመር ልንገራ አይደለ? ይሄንን ቪዲዮ እያየ ምናምን ሌላ ችግር ያለበት ሰው ይኖራል። በሷ በኩል ሌላ ወንድ ቀንቶ ይሆናል። ይሄን ያስደበደበ ውጣ ከዚህ እንደውም አንፈልግም። እዛው ሄዳችሁ የተሰባበራችሁበት እዛው ተጫረሱ። ምንም እውነቱ የሚወጣ ትከሰሳላችሁ። ሁለታችሁ ሂድ መረጃ ካለ ሂድ ክሰስ። እንዳልጎዳሽ ውጪ። አሁን ለዚህ ነው እጇ ተቆርጣ። በል አንቺ ውጪ ውጣ። ተሸክማት ለምን አትዞርም? ራስ ሰብረ እንደውም ሌላ ነገር ፈልጋችሁ ነው፣ ገንዘብ ምናምን ፈልጋችሁ። ሌባ ሁላ እነዚህ ሌቦች ናቸው። መታከሚያ ብለህ ልትበላ ነው። አፈር ትበላ